በጣም ብዙ ነገር ጎሎበት ልጅነቱን ሳያገባ እንደኔም እንደ መሲ ወይም እንደዛ አይደለም። በማዳም ቤት ሳያገባ አለው ያለው ባሉ አለው ያለው ወዳጁ እንኳን ብር ልኮ እየከዳው የገዛ ቤተሰቡ እናትና አባቱ ብር ልኮ እየከዳው ያለ ማህበረሰብ ነው እዚህ የተሰበሰበው። እየከዳው የተቀመጠው ብር እየከዳው ያስቀመጠውን ብር አላቀልሽም እየተባለ በእህቱ ባጎቱ በባሉ የተከዳ ስንት ነው። ለነዚህ ልጆች አልታዘነ ለማን ነው የሚታዘነው? በየቦታው ቆሻሻ ለመጣል እንዲህ እየተንከራተተ አይኑ ሀበሻ አለ የለም። ስንቱ ነው ከቤተሰቡ ጋር ለበዓል ደውሎ ደህና እንኳን አደረሳችሁ የሚለው? ስንቱ ነው ለበዓል እንጀራ በልቶ የሚውለው? ስንቱ ነው በየቤታው በየሜዳው መታጠቢያ ሳሙና የሌለው? ከነዚህ ልጆች ለመዝረፍ አትሞክሩ። ልጄን ለማሳደጊያ ከልዬን ለማረጊያ እያላችሁ እንዳትመጡ። እኔ ቤት አይባልም ይባላል። አንቺ ቆሻሻ አስረግጬ ነው የምነግርሽ። ይባላል። የኛ ህመም ሲወራ አትወዱም። ምክንያቱም አትወዱንም። ምክንያቱም እኛ ጥሩ ነገር እንድናገኝ አትፈልጉም። እኛ ለምን አትረዱንም? እኔ ላምጣላችሁ የሚረዱ እህቶቻችንን። ለምን አትረዱንም? እኛ አመጣለሁ እዚህ ልባም ሴትን ልረዳ ነው። ምን ችግር አለው? ልባም ሴትን ነው የምረዳው። እሷን ነው የምረዳው። እሷ ናት ያለው ብራቸውን የሚበትኑት። እኔ በማመጣው በማሳየው በምታለቅሱት በምታስመስሉት ሰዎች እነዚህ ልጆች ወዳቸው ስለማይችሉ ድሮ የተጫወታችሁብን ይበቃቸዋል። ደግሞ ሰው ትመርጫለሽ? ግጥም አድርጌ ነው የምመርጠው። ከአረብ ሀገር ውጭ እመርጣለሁ። በደንብ ነው የምመርጠው። እነሱን ብቻ ነው የምረዳው። ይህ መብቴ ነው። እረዳችኋለሁ። እስከ ሞት ድረስ እነሱን እረዳለሁ። በቃ አለቀ። መረዳትም ያስፈልጋቸዋል። ምክንያቱም ምንም በሌለበት በረሃ ወጡ እንዴ። እናንተ ደግሞ መቻና እንኳ እንደዚህ ሆና መች ነው ድምጽ ሆናችሁት? አይ ማን ምን እንዲያመጣ ነው? ያን እነሱ ነው እኔ ሞቼ የምወደው። ማረሪያውን እየነገርኳችሁ ነው። በደንብ ነው እንዲህ አርጋ አብጠልጥዬ የአረብ ሀገር እህቶቼና ወንድሞቼን የምመርጣቸው። እንዲህ አርጌ አብጠልጥዬ የአረብ ሀገር እህቶቼ ከሰውነት ተለይተው የምመርጣቸው ወንድሞቼ ጋር የምመርጣቸው። ለአረፋና ለኢድ እኮ እናንተ በየመንደሩ ስትራጩ እኮ እነሱ እዚህ ጋር አንድ እንጀራ አሮባቸው የሚውሉ እኮ ናቸው። የእነሱን ብር መታችሁ እንትን ልትሉ እንዳትሞክሩ ነው ቤት ልትዘርፉ ከይቅርታ